ትዝ ይለኛል የዛሬ ዓመት አካባቢ በራሴ ስልክ አሁን በምቀርጽበት ስልክ ራሴ ክላይንቶች ጋር እየዞርኩ ቪዲዮ ቀርጽላችኋለሁ። ቪዲዮንም ኤዲት ራሴ እያደረኩ አካውንታቸው ላይ ፖስት አደርግላችኋለሁ። አካውንታቸውን ማኔጅ አደርግላችኋለሁ። በተጨማሪም ደግሞ ማርኬቲንግ ስትራቴጂዎችን ዴቨሎፕ እያደረኩ አሁን እንዳለነው ማርኬቲንግ አሁን እንዳለንበት ስኬል ሳንሆን በፊት ራሴው ማርኬቲንግ ስትራቴጂውን ዴቨሎፕ እያደረኩ የተለያዩ ነገሮችን ዴቨሎፕ እያደረኩላቸው አካውንታቸውን ፕላስ ደግሞ ማርኬቲንግ ሴልሳቸውን ከፍ ለማድረግ እየሞከርኩ ነበርና ይሄን ሁላ ስራ ብቻዬን ነበር ማኔጅ እያደረኩ። የዛኔ አይ ቲንክ 4 ወይ 5 ክላይንት አካባቢ ነበረ። ከአምስቱ ደግሞ 2ቱ ሃይ ፔይንግ ብለን ተቀበልናቸው። አሁን ሳስበው የዛኔ ሃይ ፔይንግ ብለን ሲከፈለን የነበረው ብር በቃ ለኛ በጣም ብዙ ብር ነበረ። በጣም ደስ ብሎን ነበረ የምንሰራ እና ሃይስት ፔይንግ ያልኳችሁ ጀስት በዛን ጊዜ የነበረው ስኬላችን በዛ ስኬል ሲከፈለን የነበረው ከአምስቱ ክላይንት 2ቱ በጣም አሪፍ ፔይንግ ክላይንት ነበሩ። በዛው ልክም ደግሞ ለሁሉም ኢኳሊ አሪፍ የሆነ ሰርቪስ ፕሮቫይድ ለማድረግ እንሞክር ነበር። እንደዛ እያልን ደግሞ ክላይንቶችንም ለምን አንጨምርም፣ ፕላስ ደግሞ ክላይንት በጨመርን ቁጥር ስታፍ ሞር ቲም ለምን ቢልድ እያደረግን አናድግም የሚለው ሀሳብ መጣ። ከዛ በኋላ አይገስ አንድ ኤዲተር አስገባን በስራችን። የመጀመሪያው ሃይሪንግ የተጀመረው የመጀመሪያችን ኤዲተር ነው። እሱን ሃይር አድርገን አሪፍ የሆነ ብር በየወሩ እየሰራን ነበረ። የመጀመሪያው ቅጥራችን ምን ሆነ? የመጀመሪያው ኤዲተራችን የመጀመሪያው ኤምፕሎይ ሆነ ማለት ነው። ከዛ ጓደኛዬ ወደ ካናዳ መሄድ ነበረበት። ከዛም በኋላ ግን በጣም ብዙ ሃይሮች አድርገናል። የተለያዩ ፖዚሽን ላይ ያሉ ሰራተኞችን ሃይር አድርገን እነሱን እያሰራን ነበረ። ከዛ በመሃል ጓደኛዬ ወደ ካናዳ መሄድ ነበረበት። እሱንም ሸኘ ነው ማለት ነው። ግን የዛኔ የሆነ አይነት ቪዥን ነበር። ኤኬ ዲጂታልስ የሚለው ስም እንደ ድርጅት ወይ ደግሞ እንደ ትልቅ ብራንድ እንዲጠራ ስለምፈልግ ጀስት ቪዥንን ሌያውት አደረኩት። እያንዳንዱን ማሳካት የምፈልገውን ነገሮች እሱ ሄደ ብዬ እኔ ጊቭ አፕ ማድረግ አልነበረብኝም። ራሴንም እሱን ነገር አሳምኘው ስለነበረ ጀስት ስትራግል ነበረ። 2 ስትሆኑና አንድ ብቻችሁን ሆናችሁ ስትሰሩ በጣም የተለያየ ነገር ነው። ግን ደግሞ ስቲል ጀስት ማስቆም የምችለው ነገር ስላልነበረ እሱ መሄድ ነበረበት። እሱ ሄደ። እኔ ቪዥንን ሌያውት አደረኩ። ምን ላይ ይሄ ኤኬ ዲጂታልስ የሚለውን ስም ምን ላይ ማድረስ አለብኝ የሚለውን ቪዥን ምናምን ሌያውት ካረኩ በኋላ ጊቭ አፕ ማድረግ እንዳለብኝ ስለተሰማኝ እስካሁን እያስቀጠልነው ነው ማለት ነው። በመሃል እሱ ከሄደ በኋላ ስቲል የነበሩት ሃየሮች አሉ። ፕላስ ደግሞ ክላይንትን በጣም እየጨመርን ነበረ። ከ10 በላይ ክላይንት አይገስ ሃንድል እያደረኩ ነበረ እና ብቻዬን የዛኔ በጣም ያመመኝ ሰዓት የዛኔ ዴይ ቱ ዴይ ኦፕሬሽን አለ። ዴይ ቱ ዴይ ለክላይንት ማስረከብ ያሉብን ብዙ ነገሮች አሉ። ከቲሙ ጋር አብረን እየሆነን በቃ ቀን በቀን እየወራን ቀን በቀን ኮሚኒኬሽን አለ። ቀን በቀን ኬዮቲክ የሆነ ቀን እናሳልፈው። ስልክ ይደወላል ምናምን በጣም ተጨንቀን ብቻ እንደዛ እያልን አለፍ ነው እሱን ሰዓት። የዛኔ በጣም ብዙ ቲም ሳይሆን አይ ቲንክ ከ5 ከ6 በላይ ቲም ነበር የዛኔ። እሱን ታይም ካለፍን በኋላ ዴይ ቱ ዴይ ኦፕሬሽን ላይ እኔ መኖር ነበረብኝ። ኦፕሬሽኑን እንዳለ እናስኬደዋለን ምናምን። የዛኔ ነበረ የሆነ ዩቲዩብ ቻናል ፊገር አውት አደረኩ። ይህን እንደውም ለእናንተም ሼር ባደረጋችሁ ይጠቅማችኋል ብዬ አስባለሁ። በተለይ ቢዝነስ ኦነር ከሆናችሁ በጣም የሚጠቅማችሁ ሲኢኦ ኢንተርፕረነር የሚል የዩቲዩብ ቻናል አለ። እሱን ሊንኩን ከስር አድርግላችኋለሁ። በእርግጠኝነት ነው የሚላችሁ በጣም ይጠቅማችኋል። እሱን ሰውዬ ፊገር አውት ካረኩት በኋላና ካገኘሁት በኋላ ይህን ቻናል ቀን በቀን ሳይሆን በቻልኩት አቅም እሱን እያየው ኖት ይዛለው። ፕላስ ደግሞ ኖት መያዝ ብቻ ሳይሆን ይህን ነገር እንዳለ ተግባራዊ ያደርገዋል። እዛም ማራለው፣ እዚህ ተገብረዋለሁ። ቲም ማኔጅመንት እንዴት ቲም ማኔጅ ማድረግ እንደምችል፣ ሲስተም እንዴት መዘርጋት እንደምችል፣ ስኬሊንግ ስትራቴጂ ኤቭሪቲንግ በቃ እዛ ዩቲዩብ ቻናል ላይ ታገኙታላችሁ። እሱን ሰብስክራይብ አድርጉ። በእርግጠኝነት እኔ እሱ ነው እንደውም እንደዚህ ምንድነው ያደረገኝ ብዬ አስባለሁ። አሁንም ትልቅ ደረጃ ደርሰን ሳይሆን ገና ይቀረናል ብዙ። ግን ደግሞ አሁን ያለንበት ስኬል ያደረሰን ጀስት እሱ ዩቲዩብ ቻናል ነው ብዬ አስባለሁ። እና በጣም የጠቀመኝ የዩቲዩብ ቻናል በቃ እሱ ነው። የኔ ፓርትነር እና እኔ አብረን እየነበረ ወደኋላ ስወስዳችሁ ደግሞ ከጓደኛዬ ጋር አብረን እየሰራን የነበረበት ጊዜ በወር ወደ አይ ቲንክ 20 ሺህ እስከ 30 ሺህ ብር ባለው ሬንጅ በየወሩ ጀነሬት እያደረግን ነበረ። ፕላስ ደግሞ በጣም አሁን ላይ ፊገር አውት ያደረኩት ነገር የዛኔ ከስሞል ስኬል ቢዝነሶች ጋር ነበረ ስንሰራ የነበረው። 2ቱ ነበሩ ላርጅ ስኬል ብለን የተቀበልናቸው። ግን ደግሞ ስቲል አሁን ላይ ሳየው ወደኋላ ተመልሼ ብዙ ብር አልነበረም፣ ጀስት መማሪያ ነበረ በሚለው ብሩም የዛኔ እኛን አፌክት እያደረገን አልነበረም። እኛ ጀስት ወደፊት ያየነው የሆነ ቪዥን አለ፣ እሱን አስበን የገባ ነው እንጂ የዛኔ የምንሰራው ገንዘብ ያን ያለም አንጨነቅበትም ነበረ። ይህ 30 ሺህ ብር እንደገባ ቲም ፔመንት አለብን። ፕላስ ደግሞ አንዳንድ ወጪዎችን ምናምን ይሸፍንልናል። እንደዛ እያለ ይህ 30 ሺህ ብር እንደ ኤክስፔንስ ሆኖ ይወጣል ማለት ብቻ እኛ ኪስ ውስጥ ምንም የሚገባ ብር አልነበረም። ጀስት ይገባል ይወጣል ለብዙ ነገሮች ይህን ብር እናወጣለን ማለት ነው።
ሶ እሱ ከሄደ በኋላ እንዳልኳችሁ የኔን ቪዥን ኤኪሊ ስታዲስ የሚለው ብራንድ በጣም የሆነ ማሳደግ የሚለው ነገር ውስጥ ስለገባው ስቲል ጊቭ አፕ ሳላረግ እሱም ካናዳ ሄደ እንዳልኳችሁ ጊቭ አፕ ሳላረግ መስራት ጀመርኩ ማለት ነው። ሶ ብቻዬንም ስትራግል ነበረው እንዳልኳችሁ በጣም ስትራግል ሳረግ ነበረው። ኤቭሪቲንግ ራሴ ነኝ፣ ብርም ግዴታ ራሴ ማኔጅ ማድረግ ነበረብኝ እና እሱ በጣም ስትራግል ነው። የሆነ የምታዋሩት ሰው የለም። ያው ሌላ ሰው ልታዋሩ ትችላላችሁ የምታውቁትን ሰው ምናምን፣ ግን ደግሞ አዜ ፓርትነር ሆኖ የሆነ የኔ ብር ማለት ያንተ ብር እንደዛ አይነት የኔ ቲም ማለት ያንተ ቲም ነው ብሎ የሚያዋራችሁ ሰው ስላሌለ ስትራግል ያረኩበት ፓርት እሱ ነው። ከዛ ውጪ እንዳለ ስሙዝሊ ለማስኬድ እየሞከርኩ ነበር። በዛ ሰዓት ምን አረኩ ነው የ3 ወር ጎል አወጣሁ። የ3 ወር ጎሉን ምን አረኩት? የመጀመሪያው ጎል የነበረው ከትላልቅ ብራንድ ከትላልቅ ስኬል ካምፓኒዎች ጋር አብሮ መስራት የሚለው የመጀመሪያው ጎል ነበር። ምክንያቱም ስሞል ወይ ደግሞ ሚዲየም ስኬል የምንላቸው ቢዝነሶች እኔ ትረስት ሚ እነሱ አያዋጡ። ለምን እንደዛ እንዳልኩ ልንገራችሁ። ስሞል እና ሚዲየም ስኬል ሲሰሩ they have nothing to worry about፣ ግን ደግሞ እናንተን ይቆጣጠሯቸዋል። ማለትም ጀስት ሌላ ስራ ያው ስራ አላቸው ስቲል ቢዝነስ ናቸው፣ ግን ደግሞ ያን ያህል በጣም ቢዚ የሚያደርጋቸው ስራ ስለማይኖራቸው እናንተን ማይክሮ ማኔጅ ያደርጋቸዋል። ሜቢ የሆነ ቪዲዮ ላይ የሆነ ጉድለት ሊኖር ይችላል፣ ወይ ደግሞ የሆነ ነገር ስትሳሳት እሱን አውጥቶ የሆነ ብሌም ሊያደርጋችሁ ይችላል። ስለዚህ እኔ የማልመክርበት ዋናው እንትን ለዛ ነው ማለት ነው። የመጀመሪያው ጎሌ ከትላልቅ ካምፓኒ ጋር መስራት፣ ሁለተኛው ጎሌ ደግሞ በወር 100 ሺህ ብር ጀነሬት ማድረግ እንደ ሬቨኑ ማለት ነው። ፕሮፊት ዋይዝ ሳይሆን ሙሉ ገቢ 100 ሺህ ብር በየወሩ ጀነሬት ማድረግ ከዚህ 3 ወር በኋላ። እዚህ ጋር ግን ትልቅ ሪስክ ነው የሰሩት። አንደኛ ብቻዬን ነኝ፣ እንዴት እንደማሳካው ምንም አይነት መንገድ ፊገር አውት አላረኩም። አዜ ጎል ግን በዚህ 3 ወር 100 ሺህ ብር መስራት አለብኝ። የዛኔ እንደነገርኳችሁ 20 ሺህ 15 ሺህ እስከ 30 ሺህ ማክሲመም ነበር እየሰራሁ ነው የነበረውና ከዛ ዘልዬ በ3 ወር 100 ሺህ ብር ጀነሬት ማድረግ እሱ የመጀመሪያው ጎል ነበር እና የሆነ አልፈራሁም፣ ኮንፊደንት ነበርኩ። ጀስት ሎኪን ካረኩኝ ሎኪን አደርጋለሁ። በወር ብቻ 100 ሺህ ብር ጀነሬት ማድረግ መጀመር አለብኝ የሚል ጎል አስቀምጡ። ከዛ እዚህ ጋር ኢንተረስቲንግ ፓርቱን ልንገራችሁ፣ እናንተንም ሊጠቅማችሁ የሚችለው ፓርት። የኔ ዴይሊ ሩቲን ምን ይመስል ነበር በዛች 3 ወር ውስጥ? አሁንም ይህን ዴይሊ ሩቲን የምከተለው ግን ደግሞ ከዚህ ትንሽ የሚለይ ነገር አለው። ግን ደግሞ ሊትራሊ ማይ ዴይሊ ሩቲን ምን እንደሚመስል ልንገራችሁ። ጠዋት ተነስቼ ምንድነው የማደርገው? ጠዋት ተነስቼ ሞርኒንግ ሩቲን እናደርጋለሁ። ሜዲቴሽን፣ ጆርናል፣ ኮልድ ሻወር ወስድና ቀጥታ እዚህ ክፍል እገባለሁ፣ እቆልፋለሁ፣ በሬን ቆልፌ ፒሲን ከፍታለሁ። በጠዋት ነው የምነሳው። 1 ሰዓት ምናምን ወደዚህ ለመግባት ሞክራለሁ። በጠዋት ተነስቼ ግን ሜዲቴሽንን፣ ኮልድ ሻወርን ምናምን ወስጄ 1 ሰዓት አካባቢ እዚህ ክፍል እገባለሁ። የጠዋቱ ዲፕ ወርክ ሴሽን ላይ ምን አደርጋለሁ? ስትራቴጂ ዴቨሎፕ አደርጋለሁ። እንዴት አድርገን በዚህ መንገድ ከሄድን በዚህ መልኩ ይሄን ያክል ብር ወይ ደግሞ ይሄን ያክል ክላይንት ልንደርስ እንችላለን። ጀስት ስትራቴጂ፣ በአጠቃላይ ስትራቴጂ ዴቨሎፕ አደረግ ነበረ። ሁለተኛው ነገር ስኬሊንግ፣ እንዴት ማደግ እንችላለን። ሶስተኛው ደግሞ ያው ኦፕሬሽን ግዴታ ነው። ምንም አይነት ስራ ውስጥ ብትሆኑ ዴይ ቱ ዴይ ኦፕሬሽን ላይ የመጀመሪያዎቹ 3-4 ዓመት ሜቢ እናንተ ልታስፈልጉ ትችላላችሁ፣ ከዛም በላይ ዴይ ቱ ዴይ ኦፕሬሽን። ይሄ ስታተስ፣ ለምሳሌ አንዱ ቲም ነገ ማስረከብ ያለበት ነገር ካለ ወይ ደግሞ ዛሬ ማስረከብ ያለበት ነገር ካለ እሱ ላይ ደውላችሁ ቼኪንግ ማድረግ አለባችሁ፣ ወይ ቴክስት ማድረግ አለባችሁ። ምን ላይ ደረሰ ይሄ ነገር? ገና ኦን ፕሮግረስ ነው ወይስ? ዴይ ቱ ዴይ እናንተ ታስፈልጋላችሁ እና እሱ ነገር እንደምታስቡት ደግሞ ቀላል ነገር አይደለም። እሱ ላይ በጣም እኔ ኢንቮልቭድ ነበርኩ። ደግሞ ዴይ ቱ ዴይ ኦፕሬሽን ላይ ቲም ላይ ክላይንት ሪቪው ያደርጋለሁ። ምን ላይ ደርሷል ይሄ ክላይንት የሚለውን ነገር እንዳለ ሪቪው የማደርግበት ሰዓት ነው። ከ1 ሰዓት እስከ 6 ሰዓት 7 ሰዓት ይህን ስራውን የምሰራው። ሊትራሊ ቁርስ ላለመብላት ሞክራለሁ። አንዳንዴ ብሬክ ልወስድ እችላለሁ መሀል። ቁርስ ላለመብላት ሞክሩ እናንተ። አሁን ዲፕ ወርክ ሴሽን ላይ ስገቡ ቁርስ ሳበሉ ስትሰሩና ቁርስ በልታችሁ ስትሰሩ በጣም የተለያዩ ነገሮች ናቸው። ስለዚህ የመጀመሪያው እንትን መክራችሁ እኔ ምግብ የሆነ ሆዳችሁ ተነፍቶ ስራ መስራት በጣም ከባድ ነገር ነው። አለመጥገብ ወይ ደግሞ አለመብላት፣ እንደዛ ከሁለት አንዱን እንትን በሉና እዛ ነገር ላይ ፎከስ አድርጋችሁ መስራት ለእናንተ ቀላል ነው የሚሆነው ዲፕ ወርክ ሴሽናችሁ ላይ ማለት ነው። እነዚህ ነገሮች ላይ ሰራ ነበር ቤዚክ። ከዛ ደግሞ ምሳ በላና ምሳ ከበላው በኋላ ድጋሚ ይገባሉ እዚህ ክፍል። ከዛ ሁለተኛው ዲፕ ወርክ ሴሽን ላይ ጀስት የራሴ ታስኮች ላይ ፎከስ ለማድረግ ሞክራለሁ። ኮንተንት ስለምሰራ የቲክቶክ ቪዲዮ እነሱን ስክሪፕት አውት ማድረግ ካለብኝ ስክሪፕት ጽፋለሁ። አንዳንድ ነገሮችን ስሩ ማይ ኮንተንት በቃ የሆነ ኦርጋናይዝ ለማድረግ የምሞክርበት ሰዓት ነው ማለት ነው። ፊልሚንግም ካለ በዛ ሰዓት ውስጥ ነው ማድረገው እንጂ ጠዋት ምናምን ፊልም ለማድረግ አይመቸኝም። ከ7 ሰዓት ከ8 ሰዓት በኋላ ስክሪፕት ምናምን ኦልሬዲ እየተጻፈ ይኖራል፣ ወይ ካሌለ ደግሞ ጽፌ ቪዲዮ ቀርጻለሁ ማለት ነው። እሱን ካረኩ በኋላ ምን አደርጋለሁ?
እንዳልኳችሁ ቪዲዮ ቀርጻለሁ። ቪዲዮ ከቀረጽኩ በኋላ ቀጥታ ወደ ጂም ነው የሚሄደው። እንግዲህ ያያችሁ ያሁላ ስራ ሰርቻለሁ። ክላስ ደግሞ ከዛ መጨረሻ ላይ ጂም እገባለሁ። እኔ እንደ ስራ አልቆጥረውም አልዋሻችሁም። ጀስት ፔንፉል ለራሱ አይደለም። የሆነ ሰዓት ላይ ፔኑ ይቀርና እንዴት ልበላችሁ ጂም በጣም ደስተኛ ሆናችሁ የምትሰሩበት ፌዝ ላይ ትገባላችሁ። እና እዛ ፌዝ ውስጥ ስለነበርኩ አሁንም እዛ ፌዝ ውስጥ ነኝ። ጂም መግባት መሄዱን ለራሱ እንደ ስራ አልቆጥረውም፣ መስራቱን ለራሱ እንደ ስራ አልቆጥረውም። በቃ በጣም ደስ ብሎኝ የምሰራው ነገር ጂም ነው። ጂም እስከ ማታ 1 ሰዓት ተኩል አካባቢ ጨርሼ ከገባ በኋላ ፖስት አደርጋለሁ የራሴን ቪዲዮዎች። እንደዛ ብሎ ብቻ ያልቃል ማለት ነው። መሀል መሀል የሚፈጠሩ ብዙ ነገሮች አሉ። ላይፍ መሀል ይገባባቸዋል። ሁሌ እንደምታስቡ ሩቲናችሁን አታረጉ። ላይፍ ኢንተራፕት ካላረገኝ ሩቲኔ ሁሌ እንደዚህ ነበር። ሁሌ እንደውም አብዛኛው ጊዜ ትዝ የሚለኝ ላይፍን ብዙ አይረብሸኝም። ጀስት ይህን ታስክ በጣም አጠናቅቀው ነበር። ዴይ ቱ ዴይ ሩቲኔ ይሄ ነበረ ማለት ነው። ኮንተንቴን ይዛኔ በጣም ፖስት ማድረግ ጀምሬ ነበር። አይ ቲንክ ኮንሲስተንትሊ በየቀኑ በሳምንት 7 ፖስት አደርጋለሁ። በሳምንት 7 ፖስት የማደርግበት ሰዓት ኦልሞስት ከ3 ወር ከ4 ወር አሁንም ዴይ ቱ ዴይ ነው እንደውም ፖስት እያደረኩ ያለሁት። ቲክቶኬንም ቼክ አውት ማድረግ ትችላላችሁ። ዴይ ቱ ዴይ ፖስት ለማድረግ ሞክር። መሀል ላይ እንደውም ትንሽ ላግ የማድረግበት ሰዓት አለ። ያው ላይፍ ይገባባችኋል። ኮንሲስተንሲውን ሊያበላሽባችሁ ይችላል አንዳንድ ነገሮች መሀል ላይ በጥብጧችሁ። ግን ደግሞ ኮንሲስተንሲ በቃ በጣም ደስ ይለኝ ነበረ። ዴይ ቱ ዴይ ፖስት አደርጋለሁ ኮንተንት። ከዛ እንደውም እንዴት ሺፍት እንዳደረገ ስክሪንሻት እያደረግኩላ ፎሎወር መጠኔ እዚህ ላይ እንደውም አስገባላችኋለሁ ከቻልኩ። በጣም እየፈጠነ ነበረ። ከነቀኑ አድርጌ እንደውም አስገባላችኋለሁ። ዛሬ 15000 ከሆንኩ በዚህ ሳምንት መጨረሻ 20000 ገባለሁ። ከዛ በሚቀጥለው ሳምንት መጨረሻ 25000 ገባለሁ። ኦልሞስት 5000 አንዳንዴ 10000 ፎሎወር ማገኝበት ሰዓት ነበረ ሁላ። እንደዛ እያልን በጣም ፈጠነ የኔ ፕሮግረስ። እና ጀስት ያቺ እንትን ብቻ ነች ያቺ ሺፍት። እቀርጻለሁ፣ ስክሪፕት አውት አደርጋለሁ፣ ቪዲዮ እቀርጻለሁ፣ ኤዲት አስደርገዋለሁ፣ ፖስት አደርገዋለሁ። እሱን ፕሮሰስ አስቡት። ቀን በቀን ነው ማድረገው። ግን ደግሞ የሆነ ሰዓት ላይ የሆነ ሀክ ያገኘሁት ምንድነው ባች ፊልም አደረገውና አንድ ፊልም አደረግና ብዙ ኮንተንት ከዛ እሱን ለኤዲተር ይልካለሁ። ኤዲተር ኤዲት አድርጎ ጨርሶ ይልክልኛል። እሱን ድራፍት ውስጥ አደርገዋለሁ ዴይሊ ፖስት ለማድረግ በርናውት አልሆንም ማለት ነው። እናንተም እሱን ቴክኒክ መጠቀም ትችላላችሁ፣ ይጠቅማችኋል። ዴይሊ ኮንሲስተንትሊ ፖስት ማድረግበት ሰዓት ቴክስት ገባልኝ። ቴክስቱ ሰላም ቅዱስ የሚል በጣም ትልቅ የሆነ ካምፓኒ ነበረ የዛኔ ቴክስት ያደረገልኝ አረሰውም። ሰላም ቅዱስ አለኝ። ሰላም አልኩት። ሂዱ ዲጂታል ማርኬቲንግ ትሰራላችሁ ምናምን ብሎ ቴክስት አደረገልኝ። ያ ምናምን በቃ የዛኔ ሾክ ደንበሩ። የምር በጣም ደስታ ውስጥም ነኝ ምን ሊለኝም ነው የሚለው እንትን ውስጥ ነበርኩና ኮንፊውዥን ውስጥ ነበርኩና ከዛ ፓኬጃችሁን ላክልኝና እስቲ እናውራ ምናምን አንዳንድ ነገሮችን ላኩለት ምናምን። ተገናኘን፣ አወራን። ከሱ ጋር በጣም ቪዥን አለ ሆኖ አሁንም አብረን እየሰራን ነው እስከዛሬ ድረስ። እንደውም በጣም ብዙ ነገር እንትን ብሎኛል ብዬ አስባለሁ። ብቻ እሱ ዴም አደረገውልኝ ምናምን፣ አወራን። ከሱ ጋር አንድ ላይ ፓርትነርሺፕ መስርተን እስካሁን ድረስ እየሰራን ነው። በሱ በኩልም በጣም ብዙ ኮኔክሽኖችን አገኘው። ከእነሱ ጋርም አብረን እየሰራን እስካሁን ቆይተናል ማለት ነው። አሁንም እየሰራን ነው። ጀስት አስቡት በ3 ወር ውስጥ 100,000 ብር መግባት አለብኝ ብዬ አቅጄ ኦልሞስት በአንደኛው ወር በሁለተኛው ወር ምናምን ይሄ ጌም ደረሰኝ። ኮምፕሊትሊ ቼንጅ ነው ያደረገው ጌሙን ማለት ነው። ለዛ ብቻ ጨረስኩ ምናምን። ከእሱ ጋር ተፈራረምን፣ ጨረስን፣ ዲሉን ዘጋን። ታውቁታላችሁ አብዛኞቻችሁ። ያው ስሙን መጥቀስም ስላልፈለግኩ ነው። እሱም ቢጠቀስ የሚደብሩ ይመስለኛል። ግን ቲክቶክ ላይ ታዋቂ ሰው ነው። ብራንዱም በጣም ትልቅ ብራንድ ነው። ብቻ ከእሱ ጋር አብረን መስራት ጀመርን። አሁንም እየሰራን ነው። በሱ በኩል ዲሎችን አገኘው። ከሱ ጋር እየሰራን አሁን እስካሁን ድረስ ቆይተናል ማለት ነው። 3 ወር ጎል አውጥቻለሁ፣ ነግሬያቸዋለሁ። በጣም ትልቁ ተርኒንግ ፖይንት ይሄ ነበር። ሳታስቡት የሆነ ሰዓት ላይ እንደዚህ አይነት ሽፍት ሲመጣ በጣም ደስ የሚላችሁ ፓርት ይሄ ነው። እኔም አሁን ይሄን 3 መንዝ ጎል ከጨረስኩ በኋላ ምን አደረኩ? ሪቪው የማደርግበት ሰዓት ነበር። ማለትም በዚህ 3 ወር ቲክ እንትን ቼክ ሊስት ነው የሚባለው መሰለኛ ቲክ ማድረግበት ብቻ ቦክስ አዘጋጅቼ ነበር። ይሄ ቅድም የነገርኳችሁ ጎሎች አሉ። እነሱን ብታምኑ ባታምኑ ሁሉንም ቼክ አድርጌ ጨረስኩ። ኤቭሪቲንግ ቼክ ዳውት፣ ኤቭሪ ጎል ተሳክቷል። ደግሞ በአግባቡ ነው የተሳካው። ደግሞ በጣም ደስ በሚል ሁኔታ ሁሉም ነገር ተሳክቷል። የዛን ቀን 3 ወሩን የጨረስኩበት ሰዓት ማለት ነው። ዴም ቀንም ስለማስቀምጥ በዚህ ቀን የጨረስኩት የሚለው 3 ወሩን ጎል አሳካውት። ሙቭን ማድረግ ጀመርን ማለት ነው። የ3 ወር ጎል እያስቀመጣችሁ ይህን 3 ወር ዴዲኬትድ ሆናችሁ መስራት ማለት ነው። ድጋሚ ሁለተኛውን 3 ወር ጎል ሳወጣ ምን አደረኩ? በጣም ግብዳ ጎል ያስቀመጥኩት
በጣም ትልቅ ጎል ያስቀመጥኩት ማለትም ጀስት አየሁበት ውጤቱን ሪዛልቱን አየሁት። እናንተም ሳትፈልጉ ሎጊን ታደርጋላችሁ ምክንያቱም ዴድላይኑ ቅርብ ነውና 3 ወር እየደረሰ ነው የሚመስላችሁ። ስለዚህ እናንተም በጣም ራሳችሁን ፑሽ ታደርጋላችሁ ምናምን። እኔም በቃ እሱ ሳይኮሎጂ ስለገባኝ በጣም ትላልቅ ጎሎችን እያስቀመጥኩ ዲሲፕሊን ሆኜ ቀን በቀን መስራት ጀመርኩ ማለት ነው። ትላልቅ ጎሎችን ማስቀመጥ እውነቱን ለመናገር ይሄን ቪዲዮ እያያችሁ ያላችሁ ቢዝነስ ኦነሮች አሁን ጀነራሊ እንኳን ለላርጅ ስኬል ቢዝነሶች ነው ሰርቪሳችንን ፕሮቫይድ እያደረግን ያለ ነው። ላርጅ ስኬል ቢዝነሶች ያው ካላችሁ ቲክቶክ ላይ ወይ ደግሞ ኢንስታግራም ላይ ዲኤም ማድረግ ትችላላችሁ ማለት ነው። በጣም በስፒድ እያደገ ያለ ካምፓኒ ነው AK Digitalis። የትኛውም አይነት የላርጅ ስኬል ቢዝነስ ያላችሁ ባለ ቢዝነስ ኦነር ልትሆኑ ትችላላችሁ ወይ ደግሞ ላርጅ ስኬል ቢዝነስ ውስጥ ምሰሩ ማርኬቲንግ ማናጀሮች ልትሆኑ ትችላላችሁ ወይ ማናጀሮች ልትሆኑ ትችላላችሁ። ዲኤም ማድረግ ትችላላችሁ ማለት ነው። ቅዱስ ተፈሪ በሚለው አንድ ሁሉም ሶሻል ሚዲያ ላይ ታገኙኛላችሁ። እሱ ላይ ዲኤም ማድረግ ትችላላችሁ ማለት ነው። የምንሰጣችሁን ሰርቪሶች አውርተን ፓርትነር አድርገን መስራት እንችላለን ማለት ነው። በተጨማሪም ደግሞ አሁን እያያችሁ ያላችሁ ኦዲየንሶች ለሁላችሁም አይደለም ግን ደግሞ የምር ዴዲኬትድ ሆናችሁ መስራት ለምትፈልጉ ሰዎች የራሴን የማርኬቲንግ ጋይድ ስላዘጋጀው እሱን ጋይድ ሄዳችሁ መቀላቀል ትችላላችሁ። እዛ ጋይድ ላይ ከ10 በላይ ቪዲዮዎች፣ ቴምፕሌቶች፣ አክሽነብል ስቴፖች እንዳለ እዛ ላይ ታገኛላችሁ ማለት ነው። እዛ ላይ ሰፖርት ግሩፕም ስላለን ኮሚኒቲ ጋር አብራችሁ ኢንጌጅ እያደረጋችሁ እንዴት የራሳችሁን ማርኬቲንግ ኤጀንሲ ማቋቋም ትችላላችሁ የሚለውን ነገር እዛ ኮሚኒቲ ላይ እዛ ጋይድ ላይ ታገኛላችሁ ማለት ነው። እዚህ ጋይድ ላይ እንዴት ኮል ማድረግ እንደምትችሉ፣ እንዴት የራሳችሁን ክላይንት ማግኘት እንደምትችሉ፣ በምን መልኩ ክላይንት ማግኘት ትችላላችሁ የሚለውን ነገር እንዳለ እዛ ጋይድ ላይ ማግኘት ትችላላችሁ ማለት ነው። ይህን ቪዲዮ እያያችሁ ያላችሁ ኦዲየንሶች ለሁላችሁም አይደለም ግን ደግሞ የምር ዴዲኬትድ ሆናችሁ መስራት ለምትፈልጉ ይሄን ስራ ይሄ ጋይድ በእርግጠኝነት ይጠቅማችኋል። ሊንኩን ዲስክሪፕሽን ላይ ያደርግላችኋለሁ ሄዳችሁ መጀመር ትችላላችሁ ማለት ነው። ይሄን ይመስል ነበር የኔ ጆርኒ። እንደወደዳችሁት ተስፋ አደርጋለሁ። ፓርት እንድሰራላችሁ ኮሜንት ላይ ያሳውቁኝ። እንዳልኳችሁ ጆይን ማድረግ ትችላላችሁ ማርኬቲንግ ኤጀንሲ ጋይዱን። ይመቻችሁ። በፓርት እንገናኝ ይሆናል። ቻው